7ኛ ዙር ሀገራዊ ምርጫ አለ። ይሄ ሀገራዊ ምርጫ እንግዲህ ሀገርን ምን መሰረትበት ምርጫ ሲደረግ ዝም ተብሎ አይደለም ምርጫ የሚባለውና ምርጫ ዜጎች የሚፈልጉትን ልባቸው ውስጥ ያለውን ዲሞክራሲያዊ መብታቸውን እንዲጠቀሙ ከሚያደርጉት አንዱ ከዲሞክራሲያዊ መብቶቻችን አንዱ ነው። ስለዚህ ይህንን መብት ለመጠቀም ደግሞ ሁላችንም እየተጋን እየሰራንበት ነው። እንደወጣት በጣም ብዙ ነገሮችን እየሰራን ነው። ምርጫው ዲሞክራሲያዊ ፍትሃዊና ግልጽ የሆነ ምርጫ ለማድረግ የበኩላችንን ሚና እንጫወታለን። ያንን ብቻ አይደለም ሰርተን ነው ማሸነፍ የምንፈልገው። ብልጽግና እንደ ብልጽግና አውርቶ ወይ አጭበርብሮ ሳይሆን ሰርቶ ነው ማሸነፍ የምንፈልገው። እኛ ሰርተናል። ወጣቱ ልብ ውስጥ ገብተናል። ለወጣቱ የሥራ ዕድል ተፈጥሯል በበቂ ሁኔታ። አሁንም የሚቀሩ አሉ። ሀገር በአንድ ጊዜ አትለወጥም። ፓርቲያችን 24/7 የሚባለውን ስራ እየሰራ ያለው ይሄንን ትውልድ ለመቀየር እያንዳንዳችን ኪስ ውስጥ ገብቶ የኑሯችንን ለመለወጥ። ለዚህ ደግሞ ታግለን ምርጫውን ማሸነፍ ይጠበቅብናል። ሰርተነ ሳይተነ ተሰርቶ የታየውን ነገር እሱን አጉልቶ ማሳየት፣ ቀጣይ ላይም ለመስራት ደግሞ ዝግጁ መሆናችንን መናገር ራሱ በቂ ነው ማለት። ስለዚህ ይሄ አዲስ ትውልድ ፓርቲ ነው። የአዲስ ትውልድ ፓርቲ ደግሞ አዲሱ ዘመን የምንቀበለው በተስፋ ስለሆነ ይሄን ተስፋችንን በደንብ ሰርተንበት ወጣቱ የብልጽግና አመራር እንዲሆን ከማድረግ አንፃር ሆነንም ደግሞ እየሰራንም ስለሆነ ይሄ ምንም ጥርጥር የለውም። ምርጫው ዲሞክራሲያዊ፣ ፍትሃዊ፣ ግልጸኝነት የተሞላበት ደስ በሚል ሁኔታ ምርጫችንን እናከናውናለን። ምርጫውን ደግሞ ብልጽግና በዚህ ደረጃ ያሸንፋል፣ ጥርጥር የለውም። እናሸንፋለን። ስናሸንፍም ደግሞ በስራችን እየተቆራራን እንጂ ገና ነገ እንሰራለን ብለን ተስፋ በመስጠትም አይደለምና እናሸንፋለን እላለሁ። አመሰግናለሁ።